ዋዬ መጣሁ። እስቲ ቀስ ብለህ ግባ። ወይኔ እንዴት ነው የምትገባው? ወይኔ ጉዴ ፈላ። ወይ ቀስ በል ሂድ መላ እፈልጋለሁ። ሂድ ወይ ጉዴ። እስቲ እጅህን አስገባ። ሻንጡን ደግሞ ስጠኝ እስቲ። ወይ ጉዴ ፈላ። ወይ መጣሁ። እጅህን አስገባ በደንብ። ወይ ምን ሆነሻል? አይ ምን በቃ ያው እንትን ምን ነበር ሚሎቲ ቢራ ነው ይዘሽ የምትመጪው? የት አገኛለሁ? ስም ቢራ ጠጥታ ሚሎቲ አስመራ እኮ ነው እኮ እዛ ድረስ። ምን ችግር አለው? አሁን ሰላም ተፈጥሮ የለ እንዴ ታርቀናል እኮ። ጠርሙሱ የለም። ጠርሙሱ ድሮ ፋዘር የጠጣበት ነበር። የት ይሁን የለም። በቃ ችግር የለም። አሺ ብራሺ የትኛው ሱቅ ነው? ዝም ብለሽ አንድ ሱቅ በቃ ጫፍ ላይ ካለው ይኸውልሽ፣ እዛ ሆነሽ ደግሞ ምልክት አድርጊልኝ፣ ወይም ደግሞ ራሱ ባለ ሱቁን አገናኘኝ። አውቀዋለሁ። ሂጂ አንዴ ልይ። እሺ ሄደ። ምንድን ነበር ያልከኝ? ቢራን ስሙ ሚሎቲ። እሺ ግን እሺ ሂጂ። አስመራ ራሱ ጠፍቷል እኮ እሱ ቢራ የት እንደምታገኘው ያለው። ወይ ጉዴ ፈላ። እንዴት እንዴ ያልወትሮ ወይኔ ደርሶብኝ። በቃ የሆነ ነገርማ ጠርጥሯል። ወይኔ ያ ሰውዬ ምን ይሆን? ምን ላድርገው? ወይኔ ጉዴ ፈላ። እንውጣ እንዝናና እንኳን ስለው ቢራ የማይጠጣ ሰውዬ አሁን ይልከኛል። ሜሎቲ ዲ ጉዴ ፈላ። ወይኔ ምን ይሻለኛል? ምንድነው ማድረግ ያለብኝ? ፓስፖርት ሳትይዝ እኮ ነው የሄደችው እቺ ሴት። ሸኛዋት እኮ አይደለም። ኧረ ሳምንትም አትመጣም። በቃ አንቺ በጣም እኮ ነው የሚገርመው እኮ በጣም የሚገርመው እኮ ነው እንዴ! በጣም እኔ ከሱ ጋር መኖርሽ እኮ ነው በጣም ነው የሚገርመኝ። የምር በጣም ነው። ደግነቱ ልጅ አልወለድሽም፣ ዘር ነው የሚያበላሽው እሱ። ሙጭ የባለፈው እኮ የሰፈር ጥበቃ ብለን ስንወጣ ከዛ ሲመጣ ግማሹ ድብ ነው ሲል አይደለም ፓንዳ ነው ሙጭ የሆነ ናሽናል ጂኦግራፊ ላይ ግን የሆነ እንስሳ አይቻለሁ እሱ የሚመስል። የምሬን ነው። ስሙ ጠፋኝ እንጂ አይቻለሁ። እግር እንዲህ ሲከፈት እኔ የባህር በር እንዳይከፈትም እንደ እግሩ እኮ በጣም ክፍት እኮ ነው። ወይኔ በየትኛው ቀዳዳ ነው የምወጣው? እንዴት ሆኜ ይሄን ነገር የማሳልፈው? ውይ ጉዴ ፈላ። ውይ እንዴት አድርጌ ነው ይሄን ነገር የምወጣው? እንዲ ስንት ነገር ጠርጥሮናል። አውቆብናል። ላውቋል። ጉዴ ፈላ። ምን ልበለው አሁን? ምን ረስቼ ልበል? ወይኔ እሷ ናት። በማመሲያ እኮ ነው የምታንኳኳው። ግቢ ይኸውልሽ፣ ሰውነት ቀንሽ ያልኩሽ ለዚህ ነበር። ምንድን ነው አላስገባም አለኝ እኮ። ምንድን ነው ያለው እዚህ ጋር እንዴ? አንተ ልክስክስ እዚህ ምን ትሰራለህ? እኔ እንጃ እያመጡ ያጠራቅሙሃል።